የኔ ቆንጆ ይሄ ላንቺ ባይመጥንም ግን ተቀበይ። አይ ኧረ አቦካው ኬቢ ሌላ ፈልግ። ዛሬ ደግሞ ምንድነው ገበያው ጭር አለ። አሁን የመጨረሻ እድልህ ነው። ዛሬ ካላሰመጥካት መቼም አታሰምጣት። ነቃበል። ሃይ ማትገዛኝ ከሆነ ከዚህ ዞር በል። የኔ ሱቅ ያንተ መቆሚያ አይደለም። የኔ ቆንጆ ላንቺ የሚመጥን ስጦታ እንዳልሆነ አውቃለሁ፣ ግን ከሚወድሽ ልጅ የሚሰጥሽ ስጦታ ስለሆነ ተቀበይ። ምን ላርገው? ጥቢው። ምን ማለቴ አሳመርኩ ብሎ አቦካው አይደል? በል ተወጣው። መጠጩ ማለት ነው። ቆይ ግን ትወደኛለህ? በጣም ውሸታም። ብትወደኝማ ከኔ ከሌላ አገዛም ነበር። እረፍ። ለካ ይሄም አለ። ምን ያስገበግባታል? አየህ፣ አትወደኝም ማለት ነው። አረ ወድሻለሁ። ያው አንቺን ሰርፕራይዝ ለማድረግ እኮ ነው ከሌላ ሱቅ የገዛው። ይኸውልህ እኔ ሰርፕራይዝ መሆኑ ከራሴ ሱቅ ሲገዛ ብቻ ነው። አሁን ዞር በል። እሺ ፍቅሬ ነገርስ? እሱን ሂድና የገዛበት ሱቅ ጠይቃቸው። አሁን ዞር በል። ምን አይነት ስግብግብ ነው? ከኔ ካልተገዛ ብላ እንደዚህ ትሆናለች?